ትምህርታችን ኃይለ ቃል የናዝሬቱን ኢየሱስን አገኘነው በሉ። ድገሙ። የናዝሬቱን ኢየሱስን አገኘነው። እሺ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። የናዝሬቱን ኢየሱስን አገኘነው ነው። ለዕለቱ የተመደበልን ቃል እግዚአብሔር ነው። ቅዱስ ያሬድ በዚህ ዕለት እንዲነበብ የመደበው ቃል እግዚአብሔር ነው። ቃሉን የተናገረው ከ12ቱ የጌታ ደቀ መዛሙርት ከሐዋርያት ቅዱስ ፊልጶስ ነው። ሐዋርያው ቅዱስ ፊልጶስ ነው የተናገረው። ይህንን ወንጌል የጻፈልን ደግሞ ይሄ ቃል የሚገኝበትን ወንጌል የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። ስለ ቅዱስ ዮሐንስ ወንጌላዊ በጣም እጅግ ብዙ ጊዜያትን በዚህ መድረክ ስለተነጋገርን መግቢያ አልሰጣችሁም። ቅዱስ ዮሐንስ ወንጌላዊ ጌታን ይወድ የነበረና ንጹሕ ቅድስና የተባበረለት ምስጢረ መለኮትን አምልቶ የጻፈ ከመላእክት ሕሊና በላይ የረቀቀ ህሉና ሥላሴንና ምስጢረ መለኮትን አብዝቶ የጻፈ ራእዩን የገለጠልን በጌታ ደረት ተጠግቶ ይቀመጥ የነበረ የክርስቶስ የመከራ ቀንና የፍቅር ደቀ መዝሙር ነው ቅዱስ ዮሐንስ ወንጌላዊና እመቤታችንን ለመጠበቅ የታመነ ለማገልገል የታመነ ከመስቀሉ ስር ድንግል ማርያም ሽልማቱን የተሰጠችው ንጹሕ አባት ነው። የሱ ረድኤት አይለየን። ይህን ያህል ካልኳችሁ ዮሐንስ ወንጌል ምስጢረ መለኮትን አምልቶ አስፍቶ የሚናገር መጽሐፍ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ እኔ እያለ ያስተማራቸው ትምህርቶቹ የሚገኙበት በብዛት የሚገኙበት ነው። ጌታችን ስለራሱ የገለጻቸው ከአብና ከመንፈስ ቅዱስ ጋር ያለውን ተዋህዶተ ሥላሴ የነገረን ህሉና ሥላሴን አነዋወራቸውን ተገናዝቧቸውን ያስረዳበትና ስለ ሰውነቱና ስለ አምላክነቱ ጌታ በብዛት የተናገረበት መጽሐፍ ነው። ዮሐንስ ወንጌል መጸለይ በረከት እንደሚያሰጥ ብዙ ጊዜ ተነጋግረናል። እናንተም ታውቁታላችሁ። አሁን ዛሬ የምናተኩረው በዕለቱ ቃለ እግዚአብሔር ነው። የዕለቱ ቃለ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያዎቹን ደቀ መዛሙርት ስለመምረጡ የሚያነሳው ክፍል ነው። ከምዕራፉ የመጨረሻው ክፍል ደቀ መዛሙርቱን ሲጠራ ከጠራቸው ደቀ መዛሙርቱን በተወሰኑት ላይ የተደረገ ቃለ ምልልስ እና ሂደት ነው። ያን የሚያስረዳ ክፍል ነው። እንዲህ ብሎ ይጀምራል። ቁጥር 44 ላይ ወበሳኒታ ፈቀደ ይሁር ገሊላ፣ በበነጋው በሁለተኛው ቀን ወደ ገሊላ ሊሄድ ወደደ። ወምዝ ረከቦ እግዚ ኢየሱስ ለፊልጶስ፣ ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ፊልጶስን አገኘው። ወውእቱ ፊልጶስ ዘምቤተ ሳይዳ ዘምሀገረ ጴጥሮስ ወንድርያስ፣ ይሄውም ፊልጶስ ከእንድርያስና ከጴጥሮስ ሀገር የሆነ ነው። ወሶበ ረከቦ ይቤሎ ነአትለወኒ፣ ባገኘውም ጊዜ ተከተለኝ አለው። እርሱም ተከተለው ይላል። ወረከቦ ፊልጶስ ለናትናኤል፣ ፊልጶስ ደግሞ ናትናኤልን አገኘው። ሲያገኘው ምን አለው? ረከብናሁ ለኢየሱስ ዘምናዝሬት ወልደ ዮሴፍ
ወሙሴ ጸሐፈ ውስተ ኦሪት ወነቢያትኒ ተነበዩ በእንቲአሁ። ሙሴ ስለ እርሱ የጻፈለትን በሕግ ነቢያት ትንቢት የተናገሩለትን አይሁድ የዮሴፍ ልጅ የሚሉትን የናዝሬቱን ኢየሱስ አገኘነው አለው። ወይቤሎ ናትናኤል ለፊልጶስ፣ ናትናኤልም ለፊልጶስ ደግሞ እንዲህ አለው፣ ቦኑ ይትካል ዘምናዝሬት ከመ ይጻእ ብእሲ ኄር። ከናዝሬት መልካም ሰው ሊወጣ ይችላልን አለው። ወይቤሎ ፊልጶስ ለናትናኤል ነአ ትራይ፣ ከናዝሬት በጎ ሰው እንደሚወጣ ናና ተመልከት መተህ ታያለህ አለው። ወሶበሬዮ እግዚእ ኢየሱስ ለናትናኤል እንዘ ይመጽእ ሀቤሁ፣ ጌታችን ኢየሱስ ክርስቶስ ናትናኤል ወደ እርሱ ሲመጣ ባየው ጊዜ ይቤሎ ነዋ ዘበአማን እስራኤላዊ ዘአልቦ ጽልሁት ውስተ ልቡ፣ እነሆ በልቡ ክዳት ሽንገላ የሌለበት በልቡ ተንኮል የሌለበት እውነተኛው እስራኤላዊ እነሆ ብሎ መለሰ። ወይቤሎ ናትናኤል ለእግዚእ ኢየሱስ በአይቴ ተአምረኒ፣ ናትናኤልም ጌታን መልሶ ወዴት ታውቀኛለህ አለው። እምቅድመ ይጸውዕከ ፊልጶስ ርኢኩከ በታሕተ ዕፀ በለስ፣ ፊልጶስ ሳይጠራህ ከበለስ ስር አውቀሃለሁ አለው። ናትናኤል መልሶ ጌታን ምን አለው? አንተ ውእቱ ወልደ እግዚአብሔር ወንጉሠ እስራኤል፣ አንተ በእውነት የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሳቸው አንተ ነህ አለው። ጌታ መልሶ ምን አለው? ሶበ እቤለከሁ እምቅድመ ይጸውዕከ ፊልጶስ ርኢኩከ በታሕተ ዕፀ በለስ ተአምን፣ ፊልጶስ ሳይጠራህ ከበለስ ስር አውቃለሁ ስላልኩህ ታምናለህን? እሚእዜሰ ዘየአቢ እምዝ ትሬኢ፣ እንግዲህ ወዲያ ግን ከዚህ የሚበልጥ ታያለህ። አማን አማን እብለክሙ እሚእዜሰ ትሬኢዩ እንዘ ይትረኃዋ ሰማያት፣ እውነት እውነት እላችኋለሁ ከዚህ በኋላ ግን ታላቅ ምስጢርን ታያላችሁ፣ ሰማያት ሲከፈቱ ወመላእክተ እግዚአብሔር ይዐርጉ ወይወርዱ ሀበ እጓለ እመሕያው፣ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ትመለከታላችሁ አላቸው ይላል። ንባቡ ይሄ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንደዚህ ከሆነ ሐሳቡ በውስጡ ያለው ምን እንደሆነ እሱን እንነጋገራለን ማለት ነው። ሐሳቡ የናዝሬቱን ኢየሱስን ምን አልነው ነው? አገኘነው ነው። እንደዚህ ያለ ማን ነው? አቤት ቅዱስ ፊልጶስ ነው። ቅዱስ ፊልጶስን ጌታ ሲያገኘው አገኘውና በመንገድ ተከተለኝ አለው። ተከተለው። ከተከተለው በኋላ ሄዶ ደግሞ አገኘው ብሎ ደግሞ ጠራ። አገኘው ብሎ ጠራና እንዴ ከናዝሬት ሰው ይገኛል እንዴ ሲል ናመተ ተመልከት አለ። ከፊልጶስ የምንማራቸውን ርዕሱን ወደ ኋላ እናቆየዋለን። መጀመሪያ ታሪኩን ልጨርስላችሁና ርዕሱ በጣም ብዙ የሚያስብል ነገር ስላለው እሱ ውስጥ በደንብ እንነጋገራለን። መጀመሪያ ግን ታሪኩን ልጨርስላችሁ። በዚህ ታሪክ ውስጥ የተነገረ ነው የሚለውን ታሪኩን እንድናውቀው ነው። እና ፊልጶስ ና ተከተለኝ አለው። ምን ታያላችሁ ከዚህ ሰው? ይሄ ሰው በጣም ፍጹም እምነት ያለው ሰው ነው። ጌታችን ኢየሱስ ክርስቶስ ማብራሪያ አልሰጠውም አይደል እንዴ? እኔ የእግዚአብሔር ልጅ ነኝ፣ የመጣው ዓለምን ላድን ነው፣ የተወለድኩት ከድንግል ነው፣ ስሜ ኢየሱስ ይባላል፣ ነቢያት የተናገሩ ስለኔ ነው አላለውም። እኔ በጣም ነው የገረመኝ። ገርሟችሁ ያውቃል ስታነቡት? በጣም ይገርማል። ከዚያ በፊት አልሰማም፣ አያውቅም። ዝም ብሎ ተከተለኝ ነው ያለው። ተከተለ። በጣም እምነት ያለው ሰው ነው ይሄ ሰው ማለት ነው። እምነት ማለት እንዲያ ነው እንዲህ ነው ሳይሉ መከተል ነው። እንዲያ ነው እንዲህ ነው። ከጅልነት የተለየ ነው አይደለም? ከጅልነት ይለያል። በሙሉ ልብ
ተራ ሰው ሲጠራን ከእግዚአብሔር ይሆናል ብለን መቀበል ነው። ግን ተስፋውን ሲጠብቅ የነበረ ሰው እንደሆነ የሚያስረዳ ነገር አለው እና ተከተለ አንድ ፍጹም እምነት ነው። ሳይመረምሩ ገሌ እንዲህ ነው ገሌ እንዲህ ነው አንተ እንዴት ነው ይሄንን ነገር ተከተለኝ ስትል አያስብልም? ወዲህ ነው የምከተልህ። የት ነው የምትወስደኝ? ለመሆኑ አንተ ማን ነህ? መጨረሻ ላይ ሄደን ምንድነው የምታደርግልኝ? መቼ ነው የምንመለስ? የሚሉ ጥያቄዎችን መጠየቅ ይቻላል። ሳይጠይቅ ነው የተከተለው። ምን አይነት እምነት እንዳላቸው በጣም ያስደንቀኛል። የኛ ዘመን ልብ ጠያቂ መሆኑ ጥሩ ነው፣ አይከፋም። ችግሩ ግን ምንድነው ያላችሁ እንደሆነ የምንጠይቀው መጠየቅ የሌለብን ቦታ ላይ እንጠይቃለን። እምነት ላይ ጠያቂ እንሆናለን፣ ክደት ላይ ሳንጠይቅ እንቀበላለን። በጣም የሚያስደንቅ ነገር ነው። ሰው የኛን ቤት ነገር ይጠራጠራል፣ የመናፍቃንን ነገር ግን አይጠይቅም። እየሰማችሁ ነው? ኃጢአትን ሲቀበል ሳይጠይቅ ነው የሚቀበለው። ጽድቅን ሲቀበል ግን ይጠይቃል። ምን እንደሆነ እንደው ግራ ነው የሚገባው። ለምሳሌ ሰው ሲዘፍን መጽሐፍ ቅዱስ አይቶ አይዘፍንም። ዘፈን ተው ሲባል ግን መጽሐፍ ቅዱስ ምዕራፍ ስንት ነው ያለው አትስፈኑ የሚል ይላል። ይሄ በጣም የሚያስደንቅ ነገር ነው። ጽድቅን እየጠየቀ ኃጢአት ለምዶ የማይጠይቀው ሰው ነው። ለክፋት ሲሉት ይጠይቃል። ለጽድቅ ሲሆን ግን የሚያምን ልብ የለውም። ዘገምተኛ ነው፣ ዳተኛ ነው። ሁሉን ነገር ቢያታልሉኝስ ብሎ ነው የሚያስበው። ፊልጶስ ግን የሚያስተምረን እውነትን በእምነት መቀበል ነው። እምነትን የሚያስረዳው ምንድን ነው ሲባል እምነት ነው። ሃይማኖት እሰ ጥይቅት ይእቲ ለዘይሴፈዋ ዕብራውያን ምዕራፍ 11 ቁጥር 1 ላይ ሲናገር ቅዱስ ጳውሎስ ሃይማኖት ተስፋ ያደረጉትን ነገር በማሰጠት የታመነች ናት ነው። ወይም ደግሞ ተስፋ የምናደርገውን ነገር የሚያስረግጥልን ሃይማኖት ነው። ሃይማኖትን ምን ያስረዳዋል ቢሉ ሃይማኖት፣ እምነትን ምን ያስረዳዋል ቢሉ እምነት። የእምነት ማስረጃው እምነት ነው። እምነትን በእምነት ነው የምንረዳው። እምነት ታሪክ አይደለም። እምነት ቁጥር አይደለም፣ ቀመር አይደለም። እምነት ዕውቀት አይደለም። እምነት ነው። እምነት የሚቀበሉት ነው። እምነትን ግን በድንቁርና እንቀበል ማለት አይደለም። ተስፋ ነቢያትን የያዘ ሰው ነው። ዘነቢያት ዘሙሴ ጸሐፈ በውስተ ሕግ ወነቢያትን ይተነበዩ በእንቲአሁ ይላል። ነቢያትና ሙሴ የተናገሩትን ያውቃል። ከዚያ በላይ ግን ሊመረምር አልፈለገም። ሱባኤው እንደደረሰ እንደተቆጠረ ያውቃል። የቅዱስ ፊልጶስ አንዱ የሚያስደንቀው እምነቱ ነው። እምነት ከተፈጥሮ ሕግ በላይ ያልፋል። ከእውቀታችን ሁሉ በላይ ይሻገራል። በእኛ እውቀት አይለካም። በእኛ ሚዛን አይለካም። በእኛ መስፈርት አይደለም የሚለካው። እምነት ከእውቀት በላይ ነው። ከተፈጥሮ ሕግ በላይ ነው። ከሁሉ ነገር በላይ ነው እምነት። እግዚአብሔርን ልዑል እግዚአብሔር የሚያሰኘው ይሄ ነው። ፊልጶስ የሚያስረዳን ይሄ ነው። ሁለተኛው የቅዱስ ፊልጶስ አስደናቂ ነገሩ ከማመኑ ቀጥሎ ምን ማለት ነው? ወዲያው መከተሉ ነው። ማንን የተከተለው? ጌታን ወዲያው ነው የተከተለው ማለት ነው። መዘግየት የሰይጣን አንዱ ክፋት ነው። መልካም ነገርን መቀበል ትልቅ ነገር ነው። መልካም ነገር ግን ተቀብሎ ቁጭ ማለት ግን ዋጋ አያሰጥም። ወዲያው መከተል ነው። እምነት ክርስቶስን ልንከተልበት የተሰጠ መንገድ ነው። ወደ እግዚአብሔር የምንደርስበት መንገድ ነው። እምነት ማለት ማመን ነው። አምኖ ደግሞ ክርስቶስን መቀበል። ሰው ለምን አመነ ተብለን ብንጠይቅ መልሱ ማንን ነው? ክርስቶስን ለመከተል ነው። መልሱ ይሄ ነው። አንድ ሰው ክርስቲያን ነኝ አይደለሁም ብሎ ለመጠየቅ ቢፈልግ ክርስቲያንነት ማለት ምን ማለት ነው? ክርስቶስን መከተል ነው። ማቴዎስን አገኘው እና ተከተለኝ ነው ያለው። ጴጥሮስን አገኘው እና ተከተለኝ ነው ያለው። ፊልጶስን አገኘው እና ተከተለኝ ነው ያለው። ዮሐንስ 10 ላይ ሄደ ደግሞ በጎቹም እረኞቹን ምን ይላል ነው ይከተሉታል። እሱ የአህጉር ቅድም ይሆን እሱ ፊት ለፊት ይሄዳል። ወይተለዋሁ አባግኢሁ በጎቹም ይከተሉታል ነው። እረኛቸው እሱ ይሄዳል፣ ይከተሉታል። ክርስቲያንነት ማለት ክርስቶስን መከተል ማለት ነው። መከተል ማለት ምን ማለት ነው? መምሰል ማለት ነው። ባነጋገራችን፣ ባኗኗራችን፣ በሁለንተናችን ለምሳሌ ጌታችን ኢየሱስ ክርስቶስ ከምትመስልባቸው ነገሮች እንደው አንድ ጥቀሱ ብትባል ምን ትጠቅሳላችሁ?
ለምሳሌ አንድ ነገር ልጥቀሳቸው፣ ሁሏን የሚያካትት አንድ ብቻ ልንገራቸው። አገልጋይነቱ አይደል? አገልጋይ አይደለም እሱ? የተራቡትን በእንጀራ አገለግላቸው አይደለም እንዴ? አገለግላቸው። የተጠሙትን ወይን አበርክቶ አገለግላቸው። የታመሙትን በፈውስ አገለግላቸው። የእውቀት ችግር ያለባቸውን በመምህርነት በትምህርት አገለግላቸው። ደቀ መዛሙርትን እግር በማጠብ አገለግላቸው። ጌታችን ኢየሱስ ክርስቶስ የሰው ነበር፣ ለራሱ ያልኖረ ማለት ነው። እና ለሌሎች መኖር መጠወተ ርስ ራስን መስጠትን ነው የሚያስተምረን ጌታ። እና ክርስቶስን መምሰል ነው ክርስቲያን መሆን ማለት እሱ ነው እንጂ ክርስቲያን መሆን ማለት ቤተክርስቲያን ዶ ማስቀደስ፣ መጸለይ፣ መጾም ይህም አንዱ ነገር ነው። ግን ከዚህም ባለፈ በተግባር ክርስቶስን መምሰል ነው። እንደ ግብር ከቃሉ ጋር ናቸው። የአንዲት ሀገር ህዝቦች ለንጉሱ በአመት አንድ ጊዜ ግብር እየከፈሉ አመት ሙሉ ንጉሱን ቢሰድቡት ንጉሱን ያከብሩታል አይከብሩትም? ንገሩኝ እንጂ አያከብሩትም። ምን ማድረግ አለባቸው? አመቱን ሙሉ ለንጉሱ መገዛት አለባቸው። ግብር አውጥቶ ልክ እኛም አስቀድሰን መተን ወይም ጸልየን ስናበቃ ወይም የጧት ጸሎታችን ጨርሰን ሲያበቃ ክርስቶስን በግብር የማንከተለው ከሆነ ምንም ህይወት የለንም ማለት ነው። ከሱ የምንጠቀመው ነገር የለንና ክርስቶስን መከተል ማለት ነው። ክርስቶስን አመነው፣ ከዚያ ምን አደረገው? ተከተለው። መቼ ነው የተከተለው? በነገር እንጂ ወዲያው ነው በቃ ማለት ነው። በክርስትና ላስብበት የሚባል ነገር የለም። ወዲያው መከተል ነው። የመዳን ቀን መቼ ነው የተባለው? ዛሬ ነው። ስለዚህ ክርስቶስን የምንከተለው ዛሬ ሆኖ ክርስቶስን ለመከተል መፍጨርጨር ነው። በእቅድ የሚሰራ ፕሮጀክት ነው። ክርስትና የዛሬ ነው፣ ህይወት ነው። እስቲ ላቅድና ኦክሲጅን እወስዳለሁ የሚል ትላላችሁ? እስኪ ንገሪ። ላቅድበትና እስቲ ተነፍሳለሁ፣ እስኪ በጠረጴዛ ዙሪያ እንምከርበት ይባላል። አሁን ለመተንፈስ ምንድን ነው? ህይወት ነው። ክርስቶስ ደግሞ ህይወታችን ነው። ህይወት ከሆነ ለህይወት ቀጠሮ የለም። ስራ ፕሮጀክት ይቀጠራል። ህይወት ግን የዛሬ ነው፣ የከርሞ አይደለም፣ የዛሬ ሳምንትም አይደለም፣ የዛሬ ህይወት ነው። ህይወትም ክርስቶስን መከተል ነው። ፊልጶስ እንዲህ ያደረገና ተከተለው። በጣም የሚያስደንቅ ደግሞ ምን ታደርጋለች? ቅንነት ታዩበታላችሁ። ቅንነቱ ምንድነው? እየሮጠ ሄዶ ደግሞ በደንብ ያልገባችውን ነገር ለሰው መስበክ ጀመረ። ይሄ በጣም ቅንነት ይባላል። ለሰው ሄዶ ኢየሱስ ክርስቶስን እንኳን አገኘ ነው ብሎ ተናገረ። ያልገባውን ጨማምሮም እንደዚህ አድርጎ ነው የተናገረ። ምን ብሎ ነው የተናገረ? የማን ልጅ ነው ያለ? የዮሴፍን ልጅ የናዝሬቱን ኢየሱስን አገኘ ነው ብሎ የገባውን ተናገረ። ምን ታያላችሁ እዚህ ማለት እና የገባን የመሰለንን ነገር ደግሞ መስበክ የለብን። ምን እዚህ ውስጥ ደግሞ የሚያስተምረን ገብቷችኋል አይደል? ማስተማር ያለብን ምን ያለንን ነው? የገባንን ነው እንጂ የገባንን የመሰለንን ነገር አይደለም መናገር የለብን። የገባችሁ የመሰላችሁት ነገር አትናገሩ ነው ጌታ ሲያርማቸው ነበር። ደብረ ታቦር ላይም ያረማቸው ይሄንን ነበር። እየሄዱ ወዲያው ብርሃነ መለኮቱ ግልጥ ሲል እየሮጡ ሄደው ዓለም እኮ ሊያልፍ ነው ብለው ሊሰብኩ ነበር። የለም ያልገባችሁ ምስጢር አቆዩ። ዓለም ሊያልፍ አይደለም። ይሄ እስከ ጊዜው ድረስ ለሰው አትናገሩ አላቸው። ከተራራው ሲወርዱ እስከ ጊዜው ድረስ ያለው እስከ ዓመት ፈጸም በጊዜው ያላቸው ምንድነው? እስከ ጊዜው የሚላቸው እስኪ ገባችሁ ነው። ገና ስላልገባችሁ የሚገባቸው መቼ ነው? የትንሣኤ ነው። የትንሣኤ ይገባችኋልና ሲገባችሁ ተሰብኩታላችሁ። እስከ ጊዜው አትናገሩት ነው። ደግሞ በጣም ልጅ ማሳደግ የሚያውቅ ነው ጌታ። እናንተ ገና ቆይ እስቲ ብዙ አስተምራለሁ እያልኳችሁ ምንድነው አሁን ዓለም ሊያልፍ ነው የምትሉ ብሎ አልተቆጣቸውም። የደቀ መዛሙርቱን ግምት ይዞ ለምንድን ነው እንደዚህ የምታስቡት አላላቸው። ምንድን ነው ያላቸው? ቆዩ ነው ያላቸው። ሰው እንዴት እንደሚያስተካክል አሁን ይህን ራሱ ተምሬዋለሁ አንብቤዋለሁ፣ ግን እረሳዋለሁ። ችግሩ አላረገውም። ጌታ ሰው የሚያርምበት መንገድ ሁልጊዜ ነው የሚገኝ። ሳምራዊቷን ሴት ያረመበት መንገድ፣ ኒቆዲሞስን ያረመበት መንገድ፣ ፊልጶስን የሚያርምበት መንገድ እጅግ ታዩታላችሁ ማለት ነው። እና የገባውን መንገድ ሄደና የዮሴፍን ልጅ አገኘ ነው አለ። የዮሴፍ ልጅ አገኘ ነው አለ። አሁን አንድ ነገር ልንገራችሁ። የዚህ የቅዱስ ፊልጶስ ቅንነቱን አያችሁ። በቅንነት ግን የሰማችሁትን ይዛችሁ ሂዳችሁ ለሰው አታውጉ ነው የምላችሁ።
ያልገባችን እውነት ሃይማኖት ጥንቃቄ ይፈልጋል፣ አይሰበክም ነው። ሁለት ጥቅስ ስንይዝ ጊዜ የገባን ይመስለናል። በጣም አስቸጋሪ ነገር ነው ማለት ነው። የገባን እንደው የዲና አካሄድና እንደዚህ ዲናን ታውቋታላችኋል። የያዕቆብ ልጅ ምንድን ያደረገች? እስኪ ወጣ ብዬ እንደው አገሩን ለየው ብላ ወጣ ብላ በዚያው ነገሯን ጥላ መጣች። ችግር ገጠማት ነው። እቺ ዲና የምትባለው ሳታውቅ ከመናፍቃን ጋር እከራከራለሁ ብላ የምትወጣ ነፍስ ናት። ያልገባህን ሂደህ አትናገር ነው። ቀንጥሎህ ደግሞ ከተናገርክ ፈሊጥ አለው። ፊልጶስ ያደረገው ሸጋ ፈሊጥ ነው። የሱ ፈሊጥ አሁን እናገኘዋለን ማለት እንዴ። ከናዝሬት ሰው ይወጣል እንዴ ያለው ማነው? እንደዚህ ያለው ናትናኤል። አሁን ወደ ናትናኤል እንገባለን። ከናዝሬት ደግሞ ሰው ይወጣል እንዴ ያለው መታይ። አይ ፈሊጥ ይሄ ነው። አዎ ምክንያቱም ናዝሬት ማለት ክፍለት ማለት ነው። ክፍለት ኢየሱስ ደግሞ ናዝራዊ ይባላል ተብሎ ተጽፏል። ስለዚህ ከናዝሬት ይወለዳል ቢል መጻፍ አያውቅ። ስለማያውቅ ምን አለው? መልሱ ምንድን ነው ያለው? መታይ ነው መልሱ ማለት ነው። ስለዚህ ሰው ድንገት ስለ ሃይማኖታችን ተጠይቀን መልሰን የሚያንቅ ጥያቄ ከተጠየቅን መልሳችን መሆን ያለበት የት ነው? መተህ ከቤተ ክርስቲያን ተማር። እዚህ ነው ከቤተ ክርስቲያን ከመምህራን ተማር ነው። የኛ ድርሻችን ወደ ምን ማድረስ ነው? ወደ መምህራችን ማድረስ ነው። አቅም የሌለው ሰው መጥራት እንጂ ማስተማር አልተሰጠውም። ያገባው ሰው መጥራት ይችላል። ስለ ክርስቶስ ጠሪዎች መሆን እንችላለን። አሁን ያቺ ሴት የሳምራዊቷ ሴት ሄደችና ሕይወቴን የነገረኝ ሰው ኑ ላሳያችሁ አለች። ዝርዝር ብትጠየቅ አታውቀው። ኑ ላሳያችሁ አለች። እያንጋጋች ዙን ሁሉ አመጣቸው። ደግነቱ አልጠየቋትም። አምጥታ ሲያበቃ ምንድን ነው ያለ? ሰዎቹም ምን አሏት? አኮ በነገረ ዚአኪ ዘአመና አሏት። እኛ በአንቺ ስብከት አላመንም፣ ሊቃውንቱ የሴት ደቀ መዝሙር አንባልም ብለው ኮርተው ነው እንጂ ሰብካቸዋለች ይላሉ። ዞሮ ዞሮ የሰበከቻቸው እሷ ናት፣ ግን ኮርተው ነው። ግን የኛ ድርሻችን እንደ ሳምራዊቷ ሴት እንደ ፊልጶስ መጥራት ነው። እና ሕይወቴን አንዳንድ ነገር ምን ይሆናል መስላችሁ? አንዳንዱን ነገር አናውቀውም። አንዳንዱ ነገር ደግሞ ለኛ ገብቶን ለሰው መንገር አንችልም። ለኛ ይገባናል። የልብ እውነት አለ ነፍስ የምትቀበለው በአምልኮ። አሁን ሌላው ቀርቶ ሳንማር በማስቀደሳችን ክርስቶስን በማምለካችን በመጸለያችን ልባችን ውስጥ የተቀመጠ እውነት አለ። አምልኮተ እግዚአብሔርም አንድ የእውቀት ምንጭ ስለሆነ ትምህርት ብቻ አይደለም፣ የእውቀት ምንጭ። እግዚአብሔርን ማምለክ ራሱ የእውቀት ምንጭ ነው። ስለዚህ እግዚአብሔርን ስናመልክ የምናውቀው የምናምነው አምላክ እውነት እንደሆነ ነፍሳችን የምትመሰክረው ሕሊናችን ውስጥ የሚያቃጭል ነገር አለ። ብንጠየቅ ግን አልተሰጠንም። ይሄ ጸጋችን ስላልሆነ ነው። ለኛ አመን ማለት ለሰው ማሳመን እንችላለን ማለት አይደለም። ስለዚህ ምንድን ማለት ነው? ለራስ የገባን እውነት ለሰዎች መመስከር እንዴት ነው ብለው ከጠየቁን መተህ ብሎ መመለስ ነው። መተህ ቅዱስ ቄርሎስ ይሄንን ሲተረጉም ምን ይላል? ቆይ መተህ ያለው ናትናኤል ሲመጣ ክርስቶስ መቼ ታምር አሳይቶታል ይላል። ምን ታምር አሳይቶታል? የክርስቶስ ቃሉ ራሱ አሸናፊ ታምር ነው ይላል። የክርስቶስ ቃሉ ራሱ የሚያሸንፍ ታምር ነው። ስለዚህ ከቤቱ የሚሰማ ቃል ሞገስ ግርማ ያለው ነው። ክርስቶስ ባለበት የሚሰማ ቃል በሰዎች ተጭኖ መጥቶ ከምንሰማው ይልቅ የተለየ ነው። ታውቃላችሁ፣ ቤተክርስቲያን ውስጥ የምንሰማው ቃል ያው መጽሐፍ ቅዱሱ አንድ ቢሆን በሜዳ ከሚነገረን የተለየ ነው። በመጽሐፍ ቅዱስ እግዚአብሔር በቤተክርስቲያን እግዚአብሔር መንፈሱን አሳድሮባት ይኖራል። ያ መንፈስ ስላለ ጉድፎቻችን ያራግፋል፣ ሕሊናችንን ያጠራል፣ ሐሳባችንን ይሰበስባል፣ ኃጢአቶቻችንን ይቅር ይላል፣ የውስጥ አይኖቻችንን ይከፍታቸዋል። ያን ጊዜ ነፍስ መስኮት ተከፍቶላት የእግዚአብሔርን ብርሃን መመልከት ትጀምራለች። አስተዋይ እንሆናለን ማለት ነው። ስለዚህ ቤተክርስቲያን ውስጥ እንዲሰማው ማድረግ፣ ቤተክርስቲያን ውስጥ መኖር። በአምልኮ ብቻ የሚገቡ አሉ፣ በመኖር የሚገቡ፣ በመማር የማይገቡን፣ ከእግዚአብሔር ጋር በመኖር የሚገባን ብዙ ነገር ነው ያለው። የሃይማኖት መጽሐፍና የሃይማኖት ስብከት ከእግዚአብሔር ጋር ለመገናኘት ነው እንጂ ስለ እግዚአብሔር አሳውቆ የሚጨርስ እውቀት አይደለም። ከእግዚአብሔር ጋር ለመኖር ነው። እግዚአብሔርን የምናውቀው ከእግዚአብሔር ጋር በመኖር ብቻ ነው። ስለ እግዚአብሔር ስንማር ብንኖር እግዚአብሔር ሊገባን አይችልም። ከእግዚአብሔር ጋር በመኖር ግን እግዚአብሔር ይገባናል።
ከቃሉ ጋር ናት። እግዚአብሔር ከሁላችን ጋር ይሁን። ስለ እግዚአብሔር መኖር ከእግዚአብሔር ጋር መኖር ስለ እግዚአብሔር ያሳውቃል። ሃይማኖት ስብከት ወይም መጽሐፍ ቅዱስ ወይም ሌላውም ነገር እግዚአብሔር መኖሩንና ከእግዚአብሔር ጋር መገናኘት እንዳለብን የምንረዳበት ትንሽ ፍንጭ ነው የሃይማኖት ስብከት። ትልቁ ነገር ምንድነው? ከእግዚአብሔር ጋር መኖር ነው። ለዚህ ነው ለጢሞቴዎስ ቅዱስ ጳውሎስ ሲነግረው ቤተክርስቲያን ምንድነው ያለው? አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። የሕያው የእግዚአብሔር ቤት የእውነት መሰረትና ግድግዳ ናት ይላታል። ማንም ቤተክርስቲያን የእውነት ግድግዳ የእውነት መሰረት። እውነት ከቤተክርስቲያን ነው የሚገኘው። ቤተክርስቲያን ውስጥ ማምለክ ነው የሚያስገኘው። ቤተክርስቲያን ውስጥ መጸለይ፣ ቤተክርስቲያን ውስጥ መስገድ፣ ቤተክርስቲያን ውስጥ ማስቀደስ፣ እንደዚህ ያሉ ነገሮች እውነትን ለነፍስ ይነግሯታል። ያቺ ነፍስ ደግሞ ለሰው ላትነግረው ትችላለች። እንደ ፊልጶስ መስክሪ ለራሷ ገብቷት እየተከተለችው ነው። ፊልጶስ እኮ ክርስቶስን እየተከተለ ነው። ለሰው ማስረዳት ግን አልሆነለትም። ኢየሱስ እንደዚህ ነው፣ አብ እንደዚህ ነው፣ መንፈስ ቅዱስ እንደዚህ ነው ብለው አያስረዳም። የገበሬ ነፍስ ብታውቀው፣ አምላኩን ግን ያውቀዋል። እየቆረበ ያውቀዋል፣ እያስቀደሰ ያውቀዋል። በልቡ የተቀመጠ እውነት አለ። ታዲያ ያ ቢሳሳት እንደ ፊልጶስ ያ ቢሳሳት አንዳንድ ነገሮችን ዶግማዊ የሆኑ ቃላትን እየተሳሳተ ቢናገር እግዚአብሔር ኤክሳንት ይላል እንደዚያ አይልም። እግዚአብሔር ቤቱ ውስጥ ያሉ ልጆቹን እያረመን የሚሄድ ፊልጶስ መተህ እይ እንዳለ መተህ እይ ማለት መልእክተኛ መሆን በቂ ነው።